ዛሬ ደግሞ ጸጉራችንን በተልባ እንዴት ከርል ማድረግ እንደምንችል እናያለን ሶ በተልባ ከርል ከማድረጋችን በፊት ጸጉራችን በደንብ እርጥብ መሆን አለበት እኔ አሁን ከሾር ነው ወጣሁት ግን ትንሽ ደርቋል ስለዚህ አሁን እዚህ ላይ ውሃ በደንብ ስፕሬይ አደርግበታለሁ ማለት ነው ካረጠብነው በኋላ ጸጉራችንን አራት ቦታ እንከፍለዋለን ተልባውን እጃችን ላይ እንደዚህ ካደረግነው በኋላ በደንብ እያንዳንዱን ጸጉር እንዲያገኝ አድርገን እናዳርሰዋለን ማለት ነው ተልባውን ካዳረስን በኋላ እንደዚህ ከታች ጀምረን ወደ ላይ እየሄድን ጸጉራችንን እናበጥራለን ሞር ተልባን ጨምራለን አሁን እንደዚህ ያደረግን በተልባ መጠቅለልም አይደለም እንደዚህ ይሄ ቁጭ ብሎ እንደዚህ መጠቅለልም ሳይሆን የሆነ በቃ ጣል እናረጋለን ማለት እንደምንፈልገው የፍሪዝ አይነት ወፍራም ከሆነ እንደው የምንፈልገው ከርሉ ወፈር አድርገን እንደዚህ ማድረግ ነው ከዛ ደግሞ ቀጠን ያለ ከሆነ የምንፈልገው አነስ ያደረግን ቀጠን ያለች ሴክሽን ያደረግን ጣል ማድረግ ነው ማለት ነው ጸጉራችንን በተልባ እንደዚህ ካደረግነው በኋላ ከርል ካደረግነው በኋላ በማንኛውም አልኮል ፍሪ ጄል እናንተ በሚስማማችሁ ስክራንች እናደርጋለን ማለት ነው ይሄን ፓርት ጸጉሬን ይጎዳብኛል ምናምን ብላችሁ ካሰባችሁ መተው ትችላላችሁ ከርሉን ብዙ ጊዜ ሆልድ አድርጎ እንዲቆይ ነው ጄል ማድረግበት በማንኛውም በሚስማማን ፈሳሽ ቅባት ጋሚ ስክራንች እናደርጋለን ማለት ነው ይሄን ፓርት ግን መቼም ስኬፕ አታደርጉት ይመረጣል ምክንያቱም ይሄ ነው ሙሉ ሳምንት ሞይስቸር ሎክ አድርጎ የሚይዝልን ከዛ ደግሞ በቃ የሆነ ወዝ የሚሰጠው ሌሎችን ፓርቶች ጨርሼ ደግሞ መለሳለሁኝ አሁን ከፈለጋችሁ እናንተ ኤር ድራይ ማድረግ ትችላላችሁ ላይክ በራሱ ሰዓት እንዲደርቅ እኔ ግን በጣም ረጅም ሰዓት ስለሚፈጅብኝ ካስክ ውስጥ በሎው ሂት ነው ገብቼ ማደርቀው ሶ አድርቄው መለሳለሁ ማለት ነው ሶ ኢን ሪዛልቱ ይሄንን ይመስላል ዛጎል ምናምን አድርጌበታለሁኝ ኦብቪየስሊ ሽሪንክ አድርጓል ብቻ ሞክሩትና ሳውቁኝ ከወደዳችሁት I hope you guys like it bye